ሰላም እንዴት ናችሁ? በዛሬው ክላሳችን የሴት ኮት አሰራር ነው ማሳያችሁ። የተለያዩ የሴት ኮት አይነቶች አሉ። ከነሱ አይነቶች ውስጥ ዛሬ አንዱን የምናይ ይሆናል። ፓተርኑን ከዛ ውጪ የሚያስፈልጉትን ነገሮች እናያለን እና ስፌቱን ጨምሮ እስከ ፊኒሺንግ ድረስ ያለውን በፓርት ለቅላችኋለሁ። ተከታተሉን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቻናላችንን ቪዲዮውን ላይክ በማድረግ ጀምሩት። እሺ፣ የኮት ፓተርን ለመስራት እዚህ ጋር የተለያዩ ልኬቶች አሉን። ለምሳሌ የወገብ ልኬት አለ፣ የዳሌ ልኬት አለ፣ የቁመት አለ። የሽንጥ ቁመት ማለት ከትከሻ እስከ እምብርታችን ድረስ ወይም ከትከሻ እስከ ወገብ ያለው ልኬት ነው። ከዛ ውጪ ሙሉ ትከሻ፣ ግማሽ ትከሻ፣ የቁመቱ ሙሉ እጅጌ እና የእጅጌ ዙሪያ አለ። እንደ አስፈላጊነቱ ደግሞ የጡንቻው አካባቢ ወይም የጡንቻ አካባቢ ያለውን ዙሪያም መለካት እንችላለን። እነዚህን ልኬቶች ከያዝን በኋላ ወደ ፎርሙላው እንሄዳለን። ፎርሙላ ስንሰራ ከላይ ወደ ታች 15 ሴንቲሜትር እንለቅና ፎርሙላችን የመጀመሪያው የደረቱን ወይም 104 ሴንቲሜትር ሲካፈል ለ4 እናደርጋለን። በ26 ሴንቲሜትር አድርገን እንጀምራለን። ፓተርናችንን ስንሰራ ከላይ 15 ሴንቲሜትር ከጎን ደግሞ 3 ሴንቲሜትር ለቀን ነው የምንሰራው። ከላይ እስከ 15 ሴንቲሜትር ድረስ እንወርዳለን። ከጎን ደግሞ 3 ሴንቲሜትር እንወርድና እንለቃለን ማለት ነው። እሺ፣ በአካል መታችሁ መማር የምትፈልጉ አድራሻችን ቤተል ፖስታ ቤቱ ትንሽ ከፍ ብሎ ነው። የዊኬንድ ክላስም አለን። ከዛ ውጭ ደግሞ መደበኛን ክላስ ከሰኞ እስከ ቅዳሜ በሚመቻችሁ ሰዓት መርጣችሁ መማር ትችላላችሁ። በአጭር ጊዜ ውስጥ ብቁ ባለሙያ መሆን የምትፈልጉ ከሆነ ከዛ ውጭ ደግሞ እንደ በስፔሻል ክላስ ፓተርን ወይም የፓተርን አሰራር እና የተለያዩ የስፌት አሰራሮችን መማር የምትፈልጉ ከሆነ አድራሻችን ቤተል ፖስታ ቤቱ ትንሽ ከፍ ብሎ ነው። መታችሁ ጎብኙን። ከዛ ውጭ ደግሞ በአካል መምጣት ለማትችሉ የኦንላይን ኮርስ ስልጠና ስላለን በሚመቻችሁ ሰዓት መታችሁ መማር ትችላላችሁ። በመቀጠል ከመነሻችን ከኤ ቢ ድረስ ደረቱን ለ4 ያካፈልነውን ሜዠርመንት እንሄዳለን። 26 ሴንቲሜትር ከዛ ቢ ሚል ስያሜ እንሰጠዋለን። ከኤ እንነሳና ደግሞ ሲ ድረስ የሽንጥ ቁመት ወይም ሾልደር ቱ ዌስት የምንለውን የሽንጥ ቁመት የሚለውን ልኬት እንጠቀማለን። 42 ሴንቲሜትር ነው የሽንጥ ቁመት 42 ሴንቲሜትር ነው የለካ ነው። ይሄንን 42 ሴንቲሜትር ወደ ታች እንወርዳለን ማለት ነው። ከዛ ውጭ ደግሞ ፓተርን ማሰራት የምትፈልጉ ደውላችሁ የፈለጋችሁትን አይነት የፓተርን አሰራር ማሰራት ትችላላችሁ። እሺ፣ በመቀጠል ከሲ ወደ ዲ ደግሞ አሁንም ደረት ለ4 ያካፈልነውን አድርገን 4 ማዕዘን ቦክስ እንሰራለን። በመቀጠል ከኤ እንነሳና ወይም ከኤ ላይን ከዋናው መስመር ወደ ታች ደረቱን ለ4 አካፍለን -1 አድርገን እንወርዳለን። ደረት ለ4 እናካፍልና -1 እናደርጋለን። ከኤ እንነሳና ኢ ድረስ ፎርሙላው ይሄ ማለት በልኬትም መስራት ይቻላል። ከትከሻ እስከ ደረት ወይም እስከ ጡት ድረስ ያለው ልኬት መለካት እንችላለን። ካለካን ግን የደረትን ሜዠርመንት ለ4 አካፍለን ከሚመጣልን ውጤት ላይ -1 አድርገን መስራት እንችላለን።
ለምሳሌ ደረት ለአራት 104 ለአራት 26 ይመጣልናል። -1 25 አካባቢ ይመጣልናል ማለት ነው። በዚህ ፎርሙላ መስራት እንችላለን። በመቀጠል ከኤን እነሳና ጂ ድረስ የሙሉ ትከሻ ልኬት እንጠቀማለን። ሙሉ ትከሻ የምንለው ወይም 42ን ሲካፈል እዚህ ጋር አለልን 42 ሲካፈል ለ2 አድርገን በ21 ሴንቲሜትር እንሰራዋለን ማለት ነው። ሙሉ ትከሻ እንዴት እንደሚለካ የማታውቁ ከሆነ ስለ ልኬት የሰራ ነው ቪዲዮ ስላለ እሱ ላይ ገብታችሁ ማየት ትችላላችሁ። እንዲሰራላችሁ የምትፈልጉት ቪዲዮዎች ካሉ ደግሞ ኮሜንት ላይ ብታደርጉልን ተራ በተራ እንሰራለን። ጂ ኤፍ እንላቸዋለን። ከዛ ኤኤም እና ኤኤንን ከኤ ወደ ኤም እና ከኤ ወደ ኤን ተመሳሳይ አድርገን ነው የምንሰራው የደረቱን ልኬት። ይሄ ማለት የአንገት ቦታ ነው። የአንገት ቦታ የምንለው ነው። የአንገት ቦታውን ደረትን ወይም 104ን ሲካፈል ለ12 እናደርጋለን። 8 ነጥብ ምናምን አካባቢ ነው ይመጣልን። 8.5 አካባቢ -1 እናደርገዋለን። 7.5 አድርገን መስራት እንችላለን። ያው ነጥቦችን ማጠጋጋት ስለምንችል ወደሚቀርበው ማጠጋጋት እንችላለን። ወደዚህም 7.5 ወደ ታችም 7.5 እንወርድና ይሄንን እንደዚህ በከርቭ እንሰራዋለን። ከጂ ወደ ኦ ደግሞ ከፈለግን ደረትን ለ20 አካፍለን መሄድ እንችላለን። ከዛ ከኤም እንነሳና እቺ የኤም ላይ ናት፣ እቺ ደግሞ የኤን ላይ ናት። ኤምን ከኤን ጋር በሃፍ ሾልደር ልኬት እንሄዳለን። ለምሳሌ እኔ የለካሁት 14 ሴንቲሜትር ስለሆነ ወደ 14 ሴንቲሜትር እንሰራለን ማለት ነው። ከኤም ኦ ድረስ የሃፍ ሾልደርን ልኬት እንጠቀማለን። በመቀጠል እንደዚህ በከርቭ አድርገን እዚህ ጋር እናገናኘዋለን። ከዛ ወገብ ጋር ስንደርስ ከሲ ወደ ፒ ወገቡን ለ4 እናካፍልና ከሚመጣለን ውጤት ላይ +2 እናደርጋለን። ወገብ የለካሁት ልኬት 100 ነው። 100ን ለ4 ስናካፍለው 24 ሴንቲሜትር ይመጣልናል። ከዛ ወገብን ለ4 ስናካፍለው 25 ሴንቲሜትር ይመጣልናል። +2 እናደርጋለን 26 ሴንቲሜትር ይመጣልናል ማለት ነው። ሶሪ 27። ከዛ 27 ሴንቲሜትር ከዋናው ላይን ስለሚወጣ ትንሽ ወደ ውጭ እናገናኘዋለን። ከሱን እንነሳና እስከ 27 ሴንቲሜትር ድረስ ለሁለት አካፍለን 13.5 አካባቢ ይመጣልናል። ምልክት እናደርጋለን፣ ያው ዳርት የምንሰራበት ቦታ ስለሆነ። በመቀጠል ከላይ ወደ ታች የቁመትን ሜዠርመንት ነው የምንሰራው። ቁመት ስንሰራ ቁመት እዚህ ጋር 80 ሴንቲሜትር ነው የለካ ነው። 80 ሴንቲሜትር እንወርዳለን ማለት ነው። ያው አሁን ወረቀታችን ስለማይችልልን እስከመጣልን ድረስ ወረቀቱ እስከበቃን ድረስ ቁመቱን እንለካለን። ለምሳሌ 70 ሴንቲሜትር መጥቶልኛል። 70 ላይ እናደርገውና ጨርቃችን ላይ 10 ሴንቲሜትር ፕላስ አድርገን እንሰራለን ማለት ነው። በመቀጠል ይህን ከሰራን በኋላ በቁመቱ መጨረሻ ላይ ዳሌውን ለ4 አካፍለን ወይም 124 ነው የለካ ነው። 124 ለ4 31 ሴንቲሜትር ይመጣልናል። እሱን ለ4 ያካፈልነውን ቁጥር ከፒ ላይን ጋር እንደዚህ በከርቭ አድርገን እንወስደዋለን ማለት ነው። በመቀጠል ምልክት ባደረግንበት ወደ ላይ እስከ 12 ሴንቲሜትር የሚረዝም ወደ ታችም እስከ 12 ሴንቲሜትር ድረስ የሚወርድ አጠቃላይ 24 ሴንቲሜትር የሆነ ዳርት እንሰራለን ወይም ፔንስ። ወደ ግራና ወደ ቀኝ ደግሞ
እስከ 1 ሴንቲሜትር ድረስ እንሰብረዋለን ማለት ነው። በመቀጠል ይሄን የፔንስል ላይን ወደ ታች እስከ ቁመቱ መጨረሻ ድረስ እናወርደዋለን። ወደ ላይ ደግሞ ከደረቱ መስመር 5 ሴንቲሜትር ከፍ እንልና ወደ ላይ 5 ሴንቲሜትር ይሄንን በከርቭ አድርገን እንደዚህ እናወጣዋለን ማለት ነው። አሁን እዚህ ጋር የቀረን ከላይ ኮሌቶ አካባቢ ያለውን ፓተርን ነው። እሱን እንዴት ነው የምንሰራው? ይሄንንና ይሄንን ፖይንት እንይዝና ከዚህ እስከዚህ ድረስ እችንና እችን ፖይንት ተጠቅመን ወደ ላይ 8 ሴንቲሜትር ወይም ደረቱን ለ12 ያካፈልነውን እንሄዳለን ማለት ነው። ይሄ ምልክት የማደርገው ከየት እንደተነሳው እንድታውቁት ነው። ከዚህኛዋ ፖይንት 3 ሴንቲሜትር ገባ ካልኩት ወጣ ካልኩት ፖይንት እና ኤምን ላይን ይዤ ወደ ላይ 8 ሴንቲሜትር እወጣለሁ። በመቀጠል አሁን ከሰመርናት መስመር ወደ ጎን 2 ሴንቲሜትር ገባልና መልሼ ከኤም ላይን ወደ ላይ 8 ሴንቲሜትር እሄዳለሁ ማለት ነው። በመቀጠል ኤፍን እንይዝና ከዚችኛዋ ፖይንታችን ጋር እዚህ ጋር የኮሌታውን ስፋት በራሳችን መመጠን እንችላለን። ከ8 ሴንቲሜትር ጀምሮ ወደ ታች 6፣ 5፣ 4 ድረስ ማድረግ እንችላለን። ኮሌታው እንዳይሰፋ ከፈለግን ቁጥሩን እናጠበዋለን። ሰፋ እንዲል ከፈለግን ደግሞ ቁጥሩን እናሰፋዋለን ማለት ነው። ለምሳሌ እኔ የኤፍን እና የችኛዋን ፖይንት ይዤ ወደ ላይ 5 ሴንቲሜትር ነው የወጣሁት። ስለዚህ እናንተም ደግሞ እንደ ምርጫችሁ ሰፋ እንዲል ከተፈለገ ከ5 ሴንቲሜትር በላይ አድርጎ መጠቀም ይቻላል። በመቀጠል እንደዚህ ማስመሪያችንን ቤንድ እናደርግና ወይም የተለያዩ የከርቭ ማስመሪያዎችን መጠቀም እንችላለን። የኤን ላይን እና ቺን ፖይንት አገናኝተን እንደዚህ እንወርዳለን ማለት ነው። ቺን እንደዚች በከርቭ አድርገን ታች ድረስ እየሰበር ነው እንወርዳለን። ልክ በዚህ መልኩ አሁን የፍሮንቱን ፓተርን ሰርተን ጨርሰናል። ይህን ይመስላል። እዚህ ጋር ኪስ እናስቀምጣለን። ያው እሱን ስፌት ላይ ስለምንሰራ የበለጠ እናየዋለን። ከ12 ሴንቲሜትር ጀምሮ የምንፈልገውን ያህል ሴንቲሜትር ኪስ ማስቀመጥ እንችላለን። ይህን ይመስላል የፍሮንቱ ፓርት። እሺ የፍሮንቱን ፓተርን ሰርተን ጨርሰናል። አሁን እንቆርጠዋለን። ሲም አላውንስ ከፈለግን ወረቀታችን ላይ ሰተን መስራት እንችላለን። ከዛ ውጭ ደግሞ ምን ቆርጠው ጨርቅ ላይ ሲም አላውንሳችንን መስጠት እንችላለን። እዚህ ጋር ከ2 እስከ 3 ሴንቲሜትር ድረስ ከዚህ ወደ ውጭ መጨመር ይኖርብናል። ምናልባት የሚያንሰን ከሆነ ተጨማሪ እንድናገኝ ማለት ነው። የኮሌታውን ፓርት የፍሮንቱን ፓተርን በዚህ መልኩ ጨርሰናል። የባኩን ደግሞ በፓርት 2 የምናሳያቸው ይሆናል።